ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታዮች። የአፎቢያ ሰሜን አማራ ቀጠና በላይ ዘለቀ አዝና አፎዲያ ጎንደር በጠቅላይ ግዛት ኃይሎች በጥምረት በጠላት ወንበር አስጠባቂ ሰራዊት ላይ ድል ተቀናጁ። አፎቢያ ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ ክፍለ ጦሮችና አፎዲያ ጎንደር ጠቅላይ ግዛት እዝ ክፍለ ጦሮች የጋራ ጠላትን በጋራ መደምሰስ የሚል ዕቅድን አንግበው የጠላትን ኃይል ሰፍሮ የሚገኝባቸው በተለያዩ ከተሞች ሰርጎ በመግባት አስደናቂ ጀብዶችን ሰርተዋል። በትናንትናው ዕለት የዳግማዊ ቴዎድሮስ ኮር አካል የሆኑት ክፍለ በጋሻው ክፍለ ጦርና ጥቁር አንበሳ ጦር አህዶች እንዲሁም አፋሕድ ጎንደር ጠቅላይ እዝ በአርበኛ ተራቆ ከበደ የሚመራው አህድ በጋራ በመሆን በምዕራብ በለሳ አባይና ደረቅ ልደታ በተባሉት አካባቢዎች ብልጽግና ወንበር አስጠባቂ ኃይል ሲያበራዩት ውለዋል። ውጊያው የሞቱት 3 መከላከያዎችና 3 ሚሊሻ ደረቅ ልደታ ቤተክርስቲያን ላይ ቀብር እየሄደ ሲሆን ሌሎችም ቁጥራቸው በርካታ ያሉ የመከላከያ ሚሊሻ ቁስለኞች ወደ አርቢያ ከተማ ይዘው ፈርጥጠው አምልጠዋል። የአርቢያ የመጀመሪያ ደረጃ ሆስፒታል 38 ቁስለኞችን ለማስረፍ እየተሯሯጡ መሆናቸውንም ተሰምቷል። ከዚህ አንድነት ዜና ሳንወጣ ዛሬ ጥቅምት 19 ለ20 አጥቢያ ከጥቃቱ 10 ሰዓት ጀምሮ ጥቁር አንበሳ ክፍለ ጦር አህዶች አፋሕድና ጎንደር ጠቅላይ ግዛት አጼዎች ክፍለ ጦር ከተማውን በ3 አቅጣጫ ዘልቆ በመግባት የጠላቱን ኃይል መውጫና መግቢያ አሳጥቶታል። ለሰዓታት ያህል ከተማውን በቁጥጥር ስር አድርጎ የቆዩ ሲሆን የከተማዋ ሚሊሻና የስርዓቱ አጋላይ ካቢኔዎች እግራቸው ወደ አመራጭ መሮጣቸውና መሸሻቸው ተሰምቷል። ቁጥራቸው በአሁኑ ማወቅ የማይቻል የጠላት ኃይል ሙታንና ቁስለኞች መሆናቸውንም ለማወቅ ተችሏል። ከዚህ ዜና ጋር በተያያዘ የዳግማዊ ቴዎድሮስ ኮር አካሎች በከፍተኛ ቁጥር ያለው የጠላት ኃይሎች ሰፍሮ በሚገኙባቸው ከተሞች አምባ ጊዮርጊስና አዲስ ዘመን ላይ ከትናንትና ማታ ጀምሮ እስካሁኑ ሰዓት ድረስ እልህ አስጨራሽ ውጊያ እያደረጉ ነው። ማታ አመሻሽ ላይ ጎንደር በጋሻው ክፍለ ጦር አምባ ጊዮርጊስ ከተማ ላይ በ3 አቅጣጫ በመግባት በአብይ ጡት ቆራጭ ሰራዊት ላይ የሚያዳግም እርምጃም ተወስዷል። በጥቂቱ የ5 የመከላከያ አባላት ወዲያውኑ ሲሞቱ 8 ደግሞ ከፍተኛ በመቁሰላቸው የተነሳ በሪፈር ለከፍተኛ ሕክምና ለሰዓታት ያህል ከተማውን በቁጥጥር ስር አድርጎ የቆዩ ሲሆን የከተማዋ ሚሊሻና የስርዓቱ አጋላይ ካቢኔዎች እግራቸው ወደ አመራጭ መሮጣቸውና መሸሻቸው ተሰምቷል። ቁጥራቸው በአሁኑ ማወቅ የማይቻል የጠላት ኃይል ሙታንና ቁስለኞች መሆናቸውንም ለማወቅ ተችሏል። ከዚህ ዜና ጋር በተያያዘ የዳግማዊ ቴዎድሮስ ኮር አካሎች በከፍተኛ ቁጥር ያለው የጠላት ኃይሎች ሰፍሮ በሚገኙባቸው ከተሞች አምባ ጊዮርጊስና አዲስ ዘመን ላይ ከትናንትና ማታ ጀምሮ እስካሁኑ ሰዓት ድረስ እልህ አስጨራሽ ውጊያ እያደረጉ ነው። ማታ አመሻሽ ላይ ጎንደር በጋሻው ክፍለ ጦር አምባ ጊዮርጊስ ከተማ ላይ በ3 አቅጣጫ በመግባት በአብይ ጡት ቆራጭ ሰራዊት ላይ የሚያዳግም እርምጃም ተወስዷል። በጥቂቱ የ5 የመከላከያ አባላት ወዲያውኑ ሲሞቱ 8 ደግሞ ከፍተኛ በመቁሰላቸው የተነሳ በሪፈርና ለከፍተኛ ሕክምና ደባርቃ ከተማ ተወልከዋል። ኃይል ቁሳዊ፣ ሰብአዊና ፖለቲካዊ ኪሳራን ያስተናገደበት ጥቃት እንደሆነም ለማወቅ ተችሏል። የጠላቱ ኃይል ማዘዝ ጣቢያ በሆናቸው አዲስ ዘመን ከተማ ላይ ዳግማዊ ቴዎድሮስ ክፍለ ጦር በ3 የውጊያ ግንባሮች እየተፋለሙ ይገኛሉ። ከአብነት ድጋፍ ለመስጠት የሚመጣው የጠላት ኃይል አጼ ኢያሱ ክፍለ ጦር አግዶ ይዞ እንዳያልፍ ያደረገው ሲሆን አዲስ ዘመን ከተማ ላይ ሰፍሮ የሚገኙ ግብስብስ ኃይል ያለምንም ስጋት ምሽጉ ድረስ ዘልቆ በመግባት እልህ አስጨራሽ የፊት ለፊት ውጊያን ማካሄዱም ተችሏል። በውጊያውም ከ15 በላይ ሲሞቱ ከ12 የሚሆኑ ደግሞ ቁስለኞች መሆናቸው የታወቀ ሲሆን በከተማው ሆስፒታል በሕክምና ላይ መሆናቸውም ታውቋል። በአጠቃላይ ከሰሞኑ ጀምሮ እስካሁን ዛሬ ድረስ እየተደረገ ያሉ ወታደሮች ዘመቻዎች የጠላት ኃይል ከፍተኛ ቁሳዊ፣ ሰብአዊና ፖለቲካዊ ኪሳራዎችን ያስተናገደበት ግዳጅ እንደሆነም ለማወቅ ተችሏል።